በዓለማችን በቀን 7 ትሪሊዮን ዶላር የሚዘዋወርበት ገበያ፣ ብዙዎች ሀብት ያፈሩበታል፣ ሌሎች ደግሞ ገንዘባቸውን አጥተዋል። ዛሬ በ7 ደቂቃ ውስጥ ፎሬክስ ምንድነው፣ እንዴት ነው የሚሰራውና አደጋውን እንዴት መቀነስ እንደሚቻል እንመለከታለን። ፎሬክስ ማለት የውጭ ምንዛሬ ልውውጥ ፎሪን ኤክስቼንጅ ማለት ነው። ቀለል አድርገን ስንመለከት የአንድ ሀገር ገንዘብ በሌላ ሀገር ገንዘብ ሲመነዘር፣ ለምሳሌ የአሜሪካን ዶላር በዩሮ መግዛት ወይም መሸጥ ማለት ነው። ዋና ዓላማ በምንዛሬ ዋጋ ለውጥ ምክንያት የሚመጡ ልዩነትን ተጠቅሞ ትርፍ ማግኘት ነው። ፎሬክስ እንዴት ነው የሚሰራው? ጥንድ ምንዛሬ ከረንሲ ፔሪስ በፎሬክስ ግብይት ጊዜ የሁለት ሀገር ገንዘቦችን በማቀየር ነው ስራው የሚካሄደው። ምሳሌ ኢሮ ወይም የአሜሪካን ዶላር ማለትም ዩሮን በዶላር መግዛት ወይም መሸጥ ማለት ነው። እስካሁን ፎሬክስ ምን እንደሆነና እንዴት እንደሚሰራ አይተናል። አሁን ግን ከእውቀት ወደ ተግባር እንሸጋገራለን። በተጨማሪም ግራፎችን ማንበብ የምትጀምሩበት ወሳኝ መንገድ እናያለን። የዛሬው ትምህርት በዚህ ቪዲዮ ውስጥ ማንኛውም ፎሬክስ ትሬደር ሊጠቀምባቸው የሚገቡ 3 መሰረታዊ የቴክኒክ ትንተናና መሳሪያዎችን በዝርዝር እንመለከታለን። እነዚህን ከተረዱ ትርፍ ለማግኘት ያለው እድል በእጅጉ ይጨምራል። እንግዲያው ይህን ውድ እውቀት እንዳያመልጣችሁ አሁኑኑ ላይክ እና ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። በክፍል 1 ቴክኒካዊ ነገሩን እናያለን። ቴክኒካዊ ትንተና ማለት የገበያውን ታሪካዊ መረጃ፣ ዋጋና መጠን በመጠቀም የወደፊቱን ዋጋ አቅጣጫ ለመተንበይ መሞከር ነው። ዋናው መሰረቱ ታሪክ ራሱን ይደግማል የሚለው ነጋዴዎች ቀደም ሲል የተፈጠሩ ሁኔታዎችን በመፈለግ ቀጣይ እርምጃዎችን ይወስናሉ። ከኢኮኖሚ ዜናዎች ወይም ፋንዳሜንታል አናላይዝ በተለየ መልኩ ቴክኒካል ትንተና የሚያተኩረው ግራፍ ላይ ብቻ ነው። ክፍል 2 በፎሬክስ ትሬደር ላይ የግራፍ አቀማመጥ። የዋጋ እንቅስቃሴን የምናየው በሻማ ቅርጽ ባላቸው ግራፎች ካንድልስቲክስ ነው። እያንዳንዱ ሻማ በአንድ የተወሰነ ጊዜ ውስጥ ለምሳሌ 1 ሰዓት ወይም 1 ቀን ውስጥ ያለውን እንቅስቃሴ ያሳያል። አረንጓዴ ወይም ነጭ ሻማ ገዢዎች የበላይ እንደሆኑና ዋጋው መጨመሩን ያሳያል። ቀይ ወይም ጥቁር ሻጮች የበላይ እንደሆኑና ዋጋው መቀነሱን ያሳያል። የሻማው ጫፍና ታችኛው ክፍል ዋጋው የደረሰበትን ከፍተኛና ዝቅተኛ ነጥብ ያሳያል። ረጅሙ ምልክት በምንመለከትበት ጊዜ የዋጋውን አለመረጋጋት ምልክት ሊሆን ይችላል። ገዢዎች ተመልሰው ወደ ገበያ በመግባት ዋጋው እንዲጨምር ያደርጋሉ። ሻጮች ደግሞ ወደ ገበያ ተመልሰው በመግባት የዋጋውን መጨመር የሚያቆሙበትን ከፍተኛ ዋጋ ተመን ያስቀምጣሉ። ክፍል 3 ስኬታማ ነጋዴ ለመሆን የሚያስፈልጉ 3 የአእምሮ መርሆች። ቴክኒክ ትንተና የአንድ ነጋዴ መሳሪያ ነው። ነገር ግን ከማንኛውም መሳሪያ በላይ የሚያስፈልገው ነገር ትክክለኛ የአእምሮ ዝግጁነት ነው። እነዚህን 3 መርሆች ከኪሳራ የሚከላከሉ ከመሆናቸውም በላይ ትርፋማነቱን ያሳድጋሉ። አንደኛ የአደጋ አያያዝ ወይም ሪስክ ማኔጅመንት። በአንድ ግብይት ላይ ከአጠቃላይ ካፒታላችሁ 1% በላይ በፍጹም አትክሰሩ። ይህ ህግ ማክበር ከገበያ ውጭ እንዳትሆኑና እንዳትከስሩ ይከላከልላችኋል። ነገር ግን ኪሳራን መቀበል የንግዱ አካል መሆኑን አትርሱ። ሁለተኛ ስሜትን መቆጣጠር ኢሞሽን ኮንትሮል። ፍርሃትና ስግብግብነት ወይም ግሬድ የነጋዴ ጠላቶች ናቸው። ትርፍ ሲያገኙ በፍጥነት ገንዘብን ለማድረግ አይሩጡ። ኪሳራ ሲያጋጥሞትም ለማጭበርበር አይሞክሩ። ግብይቶ ሁልጊዜ በእቅድና በስሌት ላይ የተመሰረተ ይሁን። ትዕግስትና ትምህርት ፓይተንሲ ኦር ለርኒንግ። ፎሬክስ ፈጣን ሀብት የማግኛ መንገድ አይደለም። ስኬት የሚመጣው በአንድ ቀን ሳይሆን በተከታታይ ጥረት ነው። በመጨረሻ ዛሬ ወሳኝ የሆኑትን 3 የቴክኒክ ትንተናና መሳሪያዎች ወይም ግራፎች የሚያስፈልጉ የአእምሮ መርሆችን አይተናል። እነዚህን ትምህርቶች በትዕግስትና በተግባር ላይ ካዋሏቸው በፎሬክስ ግብይት የላቀ ደረጃ ላይ መድረስ እንደሚችሉ እርግጠኛ ነኝ። ስለ የግብይት ስልቶች ትሬዲንግ ስትራቴጂ ጠለቅ ያለ ትምህርት እንዲሰራላችሁ ከፈለጋችሁ ስልት ፈልጋለሁ ብላችሁ ኮሜንት ላይ ጻፉ። ለቪዲዮ ላይክ አድርጉና ቻናሉን ሰብስክራይብ በማድረግ የኛ ቤተሰብ ሁኑ። ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። እስከሚቀጥለው ቪዲዮ በሰላም ቆዩልኝ።